ታሪኩ እንዲህ ነው። ቆንጆዋን አይቶ ማለፍ ያቃተው ወጣት ወንበሩ ጋር እንዲቀመጥ ይጠይቃታል። በምላሿም እሷ ባይኑ እያያት ወንበሩ ጋር ውሃ ትጨምርበታለች። ይህ ያልገደበው ወጣት የረጠበው ወንበር ጋር ይቀመጥና ደስቲን እባላለሁ ስምሽ ማን ነው ብሎ ጠየቃት። እሷም የምር ፓንትክን ያረጠብከው ስሜን ለማወቅ ነው ብላ ጥያቄውን በጥያቄ ትመልሳለች። ደስቲንም አይ ቡና እንገዛልሽ ነው ይልና አስተናጋጁን በእጇ አወዛውዞ በመጥራት በመጀመሪያ ግን ስሟን ማወቅ እንደፈለገ ይነግራታል። አስተናጋጁን መጥቶ መሬት ላይ የፈሰሰውን ውሃ በማየት ምን እንደተፈጠረ ይጠይቃቸዋል። ደስቲንም የረጠበውን መሬት በእግሩ በመረጋገጥ አደጋ እንደነበርና ለአስተናጋጁ ሁለት ቡና እንዲያመጣ ያዘዋል። ልጅቷን በደስት ምላሽ እየሳቀች መሄድ እንዳለባት ትነግረዋለች። ስለ ቡናውስ ብሎ ይጠይቃታል። ልጅቷም መች ትለዋለች። ደስቲንም በምላሹ አንቺ እንደፈለግሽ ይላታል። ልጅቷም ስልኳን ጽፏ ትሰጠዋለች። ስልኳን ጽፏ ከሰጠችው በኋላ ለመሄድ ስትሞክርም ልጅቷ በዊልቸር ነበር የምትንቀሳቀሰው እና ቡናም ነገ ቢሆንስ ብላው ስሟ ኮሊ እንደሆነ ነግራው ትሄዳለች። ደስቲ ልጅቷን በዊልቸር ላይ ሲመለከታት የሰጠችውን ስልክ ቁጥር የረጠበው መሬት ጋር ይጥለዋል። በሌላም ጊዜ ደስቲን በተንጣለለ የሚያምር ቤት ውስጥ ከአንድ ጎልመስ ካለ ሰው ጋር ይነጋገራሉ። ሰውየውም ለደስቲን እሱ እንደሚፈልገው አይነት ጥሩ የስራ ልምድና ማጣቀሻ እንዳለው ገልጾለት ምንም ቅሬታ ከሌለበት የሹፌርነት የስራ ቦታውን እንደሚሰጠው ይነግረዋል። ደስቲንም አመስግኖት ስራ መች መጀመር እንዳለበት ያቀርብለታል። ሰውየውም ዛሬ እንዲጀምር ይነግረዋል። ደስቲንም ስለዚህ መኪና ጋር ሆኜ ልጠብቅ ይለዋል። ሰውየውም አያይ ለኔ አይደለም እኮ የልጁ ሹፌር ነው የምትሆነው የሕክምና ክትትል እንዳለባትና እሷ እንዲያመላልሳት ነግሮት ልጁን እያቆላመጠ ጠራ። ኮል ብሎ መጣራት ጀመር። እንዲህም አለ በዊልቸር የምትሄደዋ ልጅ መጣች። ደስቲን በቁሙ ደነገጠ። ኮልም ደስቲንን እንደ አዲስ ተዋወቀችው። ደስቲን ከመደንገጡ የተነሳ በዝምታ እጇን ጨበጣት። ኮሊም እንሂድ ብላ ሄደች። እሱም ድንጋጤው ሳይለቀው መሄድ ሲጀምሩ የኮል አባት ይጠራውና የመኪናውን ቁልፍ ይሰጠዋል። በዛውም የልጁን ነገር አደራ ይለዋል። መኪናው ጋር እንደደረሰም ኮል መኪና ውስጥ ገብታ ያገኛታል። ደስቲንም ዊልቸሩን አጣጥፎ መኪናው ጀርባ ጋር ያስገባና መኪናዋን መንዳት ይጀምራል። ደስቲንም መኪናውን እየነዳ ከመሸማቀቁ የተነሳ አንደበቱ ታታ እያለ ባለፈው ሳምንት ብሎ ነገሩን ለማስዋስ ሲሞክር ኮል አዎ አስታውሳለሁ ስትል መለሰችለት። ደስቲንም ደውልሽ ነበር እኮ ብሎ ለማባበል ሞከረ። ኮልም በንዴት ማሳበብ እንደሌለበትና የመጀመሪያ እንዳልሆነ ትነግረዋለች። ደስቲን በድጋሚ ቅርታ ይጠይቃታል። ስልኳ ጠፍቶበት እንደሆነ ሊነግራት ሲሞክር ኮል ነገሩ ያስቃትና ሆነ ብሎ የረጠበው መሬት ጋር እንደጣለው ታስታውሰዋለች። ለነገሩ የራሷን ስልክ እንዳልሆነና ለሁሉም ሰው የምትሰጠው የፒዛ ቤት ስልክ እንደሆነ ትነግረዋለች። ደስቲ ለምን እንደዛ እንደምታደርግ ይጠይቃታል። ኮልም ሰውን መጠበቅና ሁሌም ተመሳሳይ ነገር እንደሚገጥማት ትነግረዋለች። ሕክምና ቦታ ጋር ስለደረሱ መኪናዋን እንዲያቆም ነግራው ደስቲን የመኪናዋን በኋላ ከፍቶ ዊልቸሩን አቅርቦላት ዊልቸሩ ጋር እንድትቀመጥ ሊረዳት ሲሞክር እጁ እንዲያነሳላትና የስራ ድርሻው ሹፌርና ብቻ እንደሆነ ነግራው 6 ሰዓት ተመልሶ እንዲመጣ አዛው ትሄዳለች። እንደተባለውም ደስቲን በሰዓቱ አይስክሪሙን እየበላ መኪናው ጋር ቆሞ ይጠብቃት ጀመር። ኮልም መኪናው ጋር ደርሳ በሩን ሲከፍትላት ሹራባ በአይስክሪም ተጨማልቆ ታየዋለች። አይታም ዝም ብላ ቀረች። ምንድነው ብላ ደስቲንን በቁጣ ትጠይቀዋለች። ደስቲንም ደንግጦ ለእርሷ ብሎ ገዝቶላት እንደነበረና ልብሷ እንደሚያጸዳላት ይነግራታል። ኮልም ቁጣዋን መልሳ ፈገግ ብላ በሩዝ እንደምትወድ ትነግረዋለች። ከዛም ጉዟቸውን ይቀጥላሉ። ኮል ቤቷ ውስጥ ተቀምጣ አይስክሪሟን እያጣጣመች በመስኮት ደስቲን መኪናውን እያጸዳ ትመለከተው ጀመር። አባቷም ወደ ክፍሉ ይመጣና ስለ አዲሱ ሹፌሯ ስላላት ቅሬታና ይሄኛው ደግሞ ምን እንዳጠፋ ለመስማት ዝግጁ እንደሆነ ይነግራታል። አይ ጥሩ ነው ይቆይ ብላ ያልጠበቀውን ምላሽ ትሰጠዋለች። አባቷም ደስ እያለው ነግሯት ግንባሯን ስሞ ይሄዳል። በሌላም ጊዜ አንቶኒ የተባለ እንግዳ ሰው ጋር እነ ኮል ጋር በአንድ ጠረጴዛ ተቀምጠው የኮል አባት አንቶኒ ቤተሰቦቹ ምን እንደሚሰሩ ይጠይቀዋል። አንቶኒ ውሻ እንደሚያረቡ ያጫውተዋል። በዚህም መካከል ደስቲ ይመጣና ጨዋታቸውን ስላቋረጠ ይቅርታ ጠይቆ የሕክምና ክትትል ሰዓቷ እንደደረሰ አስታውሶ እንድትሄድ ይጠይቃታል። ኮልም እሺ ስትል አባቷም የአንቶኒን ጋብቻ ጥያቄ እንድታስብበት ይነግራታል። ኮልም ማሰብ እንደማያስፈልገውና ልታገባው እንደተስማማች ትነግረዋለች። አንቶኒም ፊቱ ደስ ደስ እያለው በተቃራኒው ደስቲን ተበሳጨ። አባቷም ፈጣን ምላሽ እንደሆነ ነገራት።
ለቀጣይ ቀን በቤተሰብ ጋር ተገናኝተው ስለ ሰርጉ እቅድ እንደሚወያዩ ይነግራታል። አንቶኒም ደስ ብሎት ለቤተሰቦቹ እንደሚያሳውቅ ነግሯቸው ተነስቶ ሊስማት ሲሞክር እጇን ትሰጠዋለች። በዚህ መሀል ደስቲን ፊቱን አቁስሎ እየተመለከተ ኮልን ይዟት ይሄዳል። ደስቲንም የኮል ጋብቻ ጉዳይ የራስ ምታት ሆኖበት ለምን እንደምታገባ ይጠይቃታል። ኮልም ፊቷን በርበሬ አስመስላ ጉዳዩን እንደማይመለከተው ትነግረውና እንዲያውም ይህ የሕክምና ቴራፒ ምንም ለውጥ እንዳላመጣላት እና ሌላ ቦታ እንዲወስዳት ትነግረዋለች። ደስቲንም ባላሰበችው መንገድ ያዝናናታል። ጥሩ ምሽትንም መኪና ውስጥ አብረው ያሳልፋሉ። በዚያ ምሽት ኮል አባቷ ብቻዋን እንዳትሆን በማሰብ ገንዘብ እየከፈለ ወደ ቤታቸው ሰው እንደሚጋብዝ ለደስቲን ታጫውተዋለች። እንዲህ እያለ ነገሩ እንደዛ ብቻ ሆኖ አልቀረም። ሁለቱ በፍቅር ይሳሳባሉ። ይህንንም ነገር አባቷ ያስተውል ነበር። በሁኔታቸውም ደስ ሳይሉ አልቀረም። በዚህ የተሟሟቀ ባለ ፍቅር ውስጥ ኮል የደስቲኒን ፊት በጥፊ ታጭቅሎና ከስራው ታባረዋለች። በቀጠሯቸውም መሰረት ከእጮኛዋና ከቤተሰቦቹ ጋር ለራት ተቀምጠዋል። እጮኛዋ አንቶኒም ጥንቁቅ ነኝ ባይነቱን ሲያበዛ ሹካ መንካውን እየጠራረገ አይስክሪም እፈልጋለሁ ብላ ስትናገር ደግነቱን ለማሳየት እኔ ያመጣልሻለሁ ብሎ ይሄዳል። በዛም ቅጽበት አጅሮ ደስቲን እዚህ ተቀመጣለ ብሎ ይጠይቃል። ኮልም ወንበሩ ጋር ውሃ ትጨምርበትና ረጥቧል ትለዋለች። የረጠበ ላይ መቀመጥ የማይኔ ስራ ነው ይልና ይቀመጣል። መጀመሪያ ላይ እንደተገናኙት አይነት ክስተት ፈጥሩና ትውውቃቸውን ይደግማሉ። እዛው ምሽትም ሰርጉን ይሰርዙና ተያይዘው ይሄዳሉ። ታሪኩን ከወደዳችሁት ለሌሎች ጓደኞቻችሁ እንዲደረስ ሼር አድርጉ። እናም ስክራይብ በማድረግ ሌሎች ታሪኮችን ይከታተሉ።